አንተ የአትክልት ስፍራ ነህ። በየቀኑ በዛ በአትክልት ስፍራ ሐሳቦችን እየዘራ ትውላለህ። የምትዘራው ሐሳብ ደግሞ አንተ በለመድከው ሕይወት ነው። ክፋትን ከለመድክ ክፋትን እየዘራ ትውላለህ። መልካምም ከለመድክ መልካም ነገር እየዘራ ትውላለህ። መማረርም ከለመድክ መማረርም እየዘራ ትውላለህ። ማመስገንም ከለመድክ ማመስገንም እየዘራ ትውላለህ። ውጤታችን ደግሞ የዘራነው እናጭዳለን ማለት ነው። ስለዚህ ሕይወታችን ለመቀየር ልምዶቻችን መቀየር አለብን። ልምዳችን ወደ ትክክለኛ መንገድ መቀየር ከቻልን በውስጥ ሕሊናችን የምንዘራው ሐሳቦች ትክክለኛ ይሆናሉ። በሕይወታችን የሚጠቅመን ትክክለኛ ነገር ደግሞ እናጭዳለን። ስለዚህ ልምዶቻችን ወደ ትክክለኛ መንገድ መቀየር ከቻልን በውስጣችን በሕሊናችን የምንዘራቸው ሐሳቦች ደግሞ ትክክለኛ ይሆናሉ። ያንተ ትክክለኝነት ሐሳብ ደግሞ ትክክለኛ ዘር ስለሆነ ትክክለኛ ነገር ታጭዳለህ። እሱም ሕይወትህ ይወስነዋል። ይመቻችሁ።